ዛሬ በጣም ደስ የሚል ዜና አለኝ። ምንም እንግሊዘኛ መሰረት ለሌላችሁ ሰዎች የ30 ቀን ቻሌንጅ አዘጋጅቻለሁኝ። ስለዚህ ዛሬ ከዜሮ ወይም ከኤቢሲዲ ነው የምንጀምረው። ሁሉንም ቪዲዮዎች በመከታተል እንግሊዘኛችሁን እንድታሻሽሉ እንግዲህ በዚህ አጋጣሚ ማሳሰብ እፈልጋለሁ ማለት ነው። ኦኬ እንግዲህ እንደሚታወቀው እንግሊዘኛ አልፋቤት 26 ሌተሮች አሉ። 26 ሌተሮች ኤቢሲዲ ይባላሉ። እነዚህ ደግሞ አብክዲ ይባላሉ። እነዚህን ስፔል ለማድረግ ነው፣ ኤቢሲዲን ስፔል ለማድረግ ነው የምንጠቀምበት። እነዚህ አብክዲ ግን ሳውንድ ናቸው፣ ድምጸቶቹ ናቸው። እንዴት እንደምንጠራው ነው የሚያሳዩን እነዚህ አብክዲ። ስለዚህ እነዚህን አብክዲ በአማርኛ እያደረግኩ እንዴት አድርጋችሁ ሳውንድ ማድረግ እንደምትችሉ አሳያችኋለሁ። ዋናው ትምህርት ያለው እዚህ ጋር ነው። መጀመሪያ ግን እነዚህን እንዴት ስፔል እንደምታደርጉ አብረን እንላለን ማለት ነው። ኦኬ እንጀምር። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እነዚህ 26ቱ የእንግሊዝኛ አልፋቤት ናቸው ማለት ነው። እነዚህን ከዚህ ቀደም ታውቋቸዋላችሁ። ያው ጀስት እንደ ሪቪዥን ይሆናችኋል። ዋናው ትምህርት ያለው እንዳልኳችሁ እዚህ ጋር ነው። እነዚህ እንግዲህ አብክዲ ለማንበብና ሳውንዱ ወይም የሌተሮቹ ትክክለኛ ሳውንድ ምንድነው የሚለውን በአማርኛ እየጻፍኩኝ አሳያችኋለሁ ማለት ነው። ከነዚህም ጋር ኮምፔር እያደረግን አብረን እንላለን። ኤን የምናነበው እንደ አ ነው። ኤን የምናነበው እንደ አ ነው። እዚህ ጋር ኤ ነው የምንለው አይደለ? ኤ ነው። እዚህ ጋር ግን አብክዲ ሲሆን አ ነው የምንለው። አ ቢን ደግሞ እንደ ብ ነው የምናነበው። እዚህ ጋር ቢ ነበር፣ እዚህ ጋር ግን ብ፣ ሳውንዱ ወይም ድምጸቱ ብ ይሆናል ማለት ነው። ሲን ደግሞ እዚህ ጋር ሲ ነው የምንለው፣ እዚህ ጋር ግን ክ ብለን ነው የምናነበው። ክ ሲን እንደ ክ ነው የምናነባት ወይም ድምጸቷ ማለት ነው። እዚህ ጋር ዲ ነው፣ ይችንም እንደ ዲ ነው የምናነባት ማለት ነው። ስለዚህ አሁን አራት ነገር አየን። ኤ ቢ ሲ ዲ አብክዲ። ኦኬ እዚህ ጋር ኢ ነው የምንለው አልፋቤቱ ላይ። እዚህ ጋር ደግሞ ኤ ነው። ኢን እንደ ኤ ነው የምናነባት ማለት ነው፣ ወይም ድምጸቷ እንደ ኤ ነው። ኦኬ እዚህ ጋር ኤፍ ነው፣ እዚህ ጋር ግን እንደ ፍ ነው የምናነበው። በነገራችን ላይ አብዛኞቹ አብክዲዎች ኮንሶናንቶቹ ማለት ነው ከቫውል ውጭ ያሉት እንደ ሳዲስ ነው የሚነበቡት። አሁን በአማርኛ 7 ፊደላቶች ናቸው ያሉት አይደለ? 7 ለምሳሌ ሃም ብንወስድ ሃ ሁ ሂ ሃ ሄ ህ ሆ። ስለዚህ ህ ስድስተኛዋ ወይም ሳዲስ ትባላለች። ስለዚህ አብክዲዎችን በአብዛኛው ሳውንዳቸውን ስንጠራው ሳዲስ ወይም ስድስተኛ ፊደል አድርገን ነው የምንጠራው። ስለዚህ አሁን እዚህ ጋር ኤፍ ነው፣ እዚህ ጋር ግን ፍ ብለን ነው የምናነባት ማለት ነው። ኦኬ እዚህ ጋር ጂ ነው፣ ይችን ግን እንደ ግ ነው የምናነባት ወይም እንደ ግ ነው የምትነበበው። ራይት ኦኬ እዚህ ጋር ኤች ነው፣ እዚህ ጋር ደግሞ እንደ ህ ነው የምትነበበው ማለት ነው። ኤችን እንደ ህ እናነባለን። እዚህ ጋር አይ ነው፣ እዚህ ጋር ግን እንደ ኢ ነው የምትነበበው። አይን እንደ ኢ እናነባታለን ማለት ነው። በጣም አሪፍ። እዚህ ጋር ጄ ነው፣ እዚህ ጋር ደግሞ እንደ ጂ ትነበባለች ማለት ነው። ኦኬ እዚህ ጋር ኬ ነው፣ እዚህ ጋር ግን እንደ ክ ነው የምትነበበው። ክ እዚህ ጋር ኤል ነው፣ እዚህ ጋር ግን እንደ ል ነው የምትነበበው። ኤልን እንደ ል እናነባታለን ማለት ነው። እዚህ ጋር ኤም ነው፣ እዚህ ጋር ደግሞ ኤምን እንደ ም ነው የምናነባት ም። እዚህ ጋር ኤን ነው፣ እዚህ ጋር ደግሞ ኤንን እንደ ን ነው የምናነባት ን። ኦኬ እዚህ ጋር ኦ ነው፣ እዚህ ጋር ደግሞ ኦን እንደ ኦ እናነባታለን ማለት ነው። እዚህ ጋር ፒ አለን። ካፒታል ሌተር ላይ ፒ ብለን ነው ስፔል የምናደርገው። እዚህ ስሞል ሌተር ላይ ደግሞ ፕ ብለን ነው የምናነባት። ፒን እንደ ፕ ትነበባለች ማለት ነው። ካፒታል ላይ ኪው ብለን ነው ስፔል የምናደርጋት። እዚህ ስሞል ሌተር ላይ ደግሞ ኪው ክወ የሚል ሳውንድ አለው ማለት ነው። ክወ። እዚህ ጋር አር ብለን ነው ስፔል የምናደርገው። እዚች ጋር ደግሞ አርን እንደ ር ነው የምናነባት ር። ኦኬ እዚህ ጋር ኤስ ብለን ነው ስፔል የምናደርገው ካፒታል ሌተር ላይ ማለት ነው። እዚህ ስሞል ሌተር ላይ ደግሞ ስ የሚል ሳውንድ አለው ማለት ነው። ኦኬ ካፒታል ሌተር ላይ
ቲ ብለን ነው ስፔል የምናደርገው። ስሞል ሌተር ላይ ደግሞ ት የሚል ሳውንድ ያለው ማለት ነው። እዚህ ጋር ዩ ብለን ነው ስፔል የምናደርገው። እዚህ ጋር ደግሞ የሚል ሳውንድ ያለው ማለት ነው። እዚህ ጋር ካፒታል ሌተር ላይ ቪ ብለን ነው ስፔል የምናደርገው። ስሞል ሌተር ላይ ሲሆን ደግሞ ቭ የሚል ሳውንድ ያለው ማለት ነው። ኦኬ ካፒታል ሌተር ላይ ደብሊው ብለን ነው ስፔል የምናደርገው። እዚህ ጋር ደግሞ ው የሚል ሳውንድ ያለው ማለት ነው። ው ኦኬ እዚህ ካፒታል ሌተር ላይ ኤክስ ብለን ነው ስፔል የምናደርገው። ስሞል ሌተር ላይ ደግሞ ክስ የሚል ሳውንድ ያለው ማለት ነው። እዚህ ጋር ዋይን እንደ ዋይ ብለን ነው ስፔል የምናደርገው። እዚች ጋር ስሞል ሌተር ላይ ደግሞ የሚል ሳውንድ ያለው ማለት ነው። ኦኬ እዚህ ጋር ዜድ ብለን ነው ስፔል የምናደርገው። ዜድ እዚች ስሞል ሌተር ላይ ደግሞ ዝ የሚል ሳውንድ ያለው ማለት ነው። በጣም አሪፍ። እዚህ ጋር ደግሞ ቫውል ሌተርስ የሚባሉ አሉ። እነዚህ አናባቢ የሚባሉት ናቸው። እንግዲህ እንግሊዝኛ 26 ሌተሮች አሉት ብለናል። ከ26ቱ ውስጥ 5ቱ ቫውል ሌተር ይባላሉ። አናባቢ ማለት ነው። ኤ ኢ አይ ኦ ዩ ይባላሉ። ሳውንዳቸው እንዴት እንደሆነ አሳያችኋለሁ። ስለዚህ 21ዱ ከነዚህ ውጭ ያሉት 21ዱ ኮንሶናንት ይባላሉ። እነዚህ ኮንሶናንት ሌተር ናቸው ወይም ተነባቢ ማለት ነው። ስለዚህ አ የሚል ሳውንድ አለው። እዚህ ጋር ኦልሬዲ ተጽፈዋል፣ ግን ለብቻቸው እዚህ ጋር ላሳያችሁ ብዬ ነው። አ የሚል ሳውንድ አለው። ኤ የሚል ሳውንድ አለው። ኢ የሚል ሳውንድ አለው። ኦ የሚል ሳውንድ አለው። ዩ ደግሞ የሚል ሳውንድ አለው ማለት ነው። በጣም አሪፍ። አንድ ጊዜ ሁሉንም ሪቫይዝ ላድርግላችሁ። አ የሚል ሳውንድ አለው። ብ የሚል ሳውንድ አለው። ክ የሚል ሳውንድ አለው። ድ የሚል ሳውንድ አለው። ኤ የሚል ሳውንድ አለው። ፍ የሚል ሳውንድ አለው። ግ የሚል ሳውንድ አለው። ህ የሚል ሳውንድ አለው። ኢ የሚል ሳውንድ አለው። ጂ የሚል ሳውንድ አለው። ክ የሚል ሳውንድ አለው። ል የሚል ሳውንድ አለው። ም የሚል ሳውንድ አለው። ን የሚል ሳውንድ አለው። ኦ የሚል ሳውንድ አለው። ፕ የሚል ሳውንድ አለው። ክ የሚል ሳውንድ አለው። ር የሚል ሳውንድ አለው። ስ የሚል ሳውንድ አለው። ት የሚል ሳውንድ አለው። ዩ የሚል ሳውንድ አለው። ቭ የሚል ሳውንድ አለው። ው የሚል ሳውንድ አለው። ክስ የሚል ሳውንድ አለው። ዋይ የሚል ሳውንድ አለው። ዝ የሚል ሳውንድ አለው። በቃ አብክዲ ማለት በቀላሉ ይሄ ነው። አሁን ምሳሌዎች እሰጣችኋለሁ። እነዚህ ምሳሌዎች በደንብ ተከታተሉ፣ ግልጽ ይሆንላችኋል ማለት ነው። ኦኬ እዚህ ጋር የተወሰኑ ምሳሌዎችን አስቀምጬላችኋለሁ። ለምሳሌ አፕል እዚህ ጋር እንደምንድን ነው የምናነበው? እንደ አ ነው አይደል የምናነበው? ስለዚህ እዚህም ጋር አፕል እንደ አ ነው የምትነበበው ማለት ነው። አ የሚል ድምጽ አላት። በጣም አሪፍ። ቦልድ እዚህ ጋር ደግሞ ብ የሚል ድምጽ አላት ብለናል። ቢ የሚል ድምጽ አላት። ስለዚህ ይሄንን ዲኮድ ስናደርገው ቦልድ ቦልድ። ስለዚህ ቢ እንደ ብ ነው የምትነበበው ማለት ነው። ወርዶችን ስታነቡ መጀመሪያ ዲኮድ ቢታረጓቸው በጣም አሪፍ ነው። ዲኮድ ማለት መከፋፈል ወይም ደግሞ መበታተን ማለት ነው። እሱ ሌላ ለሰን ላይ ያስተምራችኋለሁ። አሁን ግን ጀስት ሳውንዱ ላይ ብቻ ትኩረት አድርጉ። ስለዚህ ቦልድ ስንል ብኦልዲ። ስለዚህ ቢ መጀመሪያ ላይ እንደ ብ ነው። ብ የሚል ሳውንድ ነው ያላት። ብኦልዲ ቦልድ። ኦኬ ኮልድ ሲን እዚህ ጋር እንደ ክ ነው የምናነበው ብለናል። ክኦልዲ ኮልድ ይሆናል ማለት ነው። እሺ ይችኛዋስ ኤሌፈንት ነው የምንለው። እዚህ ጋር ኤ የሚል ሳውንድ ነው ያላት። ኤሌፈንት ነው እንጂ የምንለው ኢሌፈንት አንልም። ኤሌፈንት። እሺ ይችኛዋስ ፎልድ ፍኦልዲ ፎልድ ይሆናል ማለት ነው። ኦኬ እንቀጥል። ጉሬት ጂ አሁን እዚህ ጋር ግ የሚል ድምጸት ነው ያላት። ጉሬት ይሆናል ማለት ነው። ኦኬ ይችኛዋስ ሃይ ተብሎ ነው የሚነበበው። አይ ነው። አሁን አይጂኤች አብረው ሲመጡ ራሱን የቻለ ህግ አለው። እሱን ሌላ ጊዜ ነው ማሳያችሁ። ብቻ ግን ኤች እዚህ ጋር የሚል ድምጸት ነው ያላት። ሃይ ይሆናል ማለት ነው። ኦኬ እንቀጥል። ኢንክ አይ እዚህ ጋር ኢ የሚል ድምጸት ነው ያላት። ኢንክ። ኦኬ ይችኛዋ ደግሞ ኮትስ ኮት። ስለዚህ ኬ ምንድነው ያላት? ክ የሚል ድምጽ ነው ያላት ማለት ነው መጀመሪያ ላይ። ኦኬ እንቀጥል።
ሎው ልኦው ሎው ይሆናል ማለት ነው። ስለዚህ ኤል ል የሚል ድምጸት አላት። ኦ ደግሞ እንደተለመደው ኦ የሚል ድምጽ አላት። ደብሊው ው ሎው ይሆናል ማለት ነው። ኦኬ ሞንኪ ሞንኪ ምኦንክኤይ ሞንኪ። ስለዚህ ኤም ም የሚል ድምጸት አለ ማለት ነው። ኦኬ ኖት ንኦት ኖት። ኦብጀክት ኦብጂኤክት ኦብጀክት ኦ ስለዚህ ኦ የሚል ድምጸት ነው ያላት። ፖስት ፕኦስት ፖስት ስለዚህ ፒ መጀመሪያ ላይ ፕ የሚል ሳውንድ ያላት ማለት ነው። ይቺን በደንብ ፕራክቲስ አድርጓት። በተቻለ መጠን በሳምንት 3 ቪዲዮ ለእናንተ እንደዚህ ጠቃሚ የሆኑ በተከታታይ አሁን ይሄ ዝም ብሎ የተዘበራረቀ ቪዲዮ ሳይሆን አሁን ዛሬ እንግዲህ ኤቢሲዲን አብክድን አይተናል። ቀጣይ ደግሞ ከዚህ ቀጥሎ ያለውን በጣም አሪፍ የሚባል ኮንተንት አዘጋጅቼ አቀርብላችኋለሁ ማለት ነው። ቲክቶክ ላይ ቴሌግራም ላይ ከመጀመሪያው ካልሆነ ምንም አይገባኝም እያላችሁ በጣም ብዙ አስተያየት ስትሰጡኝ የነበራችሁ ሰዎች እንግዲህ ይሄን የመሰለ ድል ለእናንተ አቅርቤያለሁ ማለት ነው። በየቀኑ የሚለቀቁ ቪዲዮዎች እንዲደርሷችሁ የደወል ምልክቷን ነክታችሁ ሰብስክራይብ አድርጉ። ላይክ ሼር በማድረግ ቤተሰብ ሁኑ። እንግዲህ በዚህ መልኩ እንግሊዘኛችሁን ለማሻሻል ላግዛችሁ እንግዲህ መጥቻለሁ ማለት ነው። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ መጻፍ ይቻላል። የሚስተካከል ነገር ካለም በዛው እያስተካከልን እያሻሻልን እንሄዳለን ማለት ነው። ሰላማችሁ ይብዛልኝ።